ያንዳንዱ የምንፈልገው ነገር ከፍርሃት በስተጀርባ በኩል ነው ያለው። ያን የምትፈልጉትን ነገር ማግኘት ከፈለጋችሁ የምታልፉበት ብቸኛው መንገድ በፍርሃቱ ማዕከል ላይ ነው። እውነተኛ የሆነ ግን ላትቀበሉት የምትችሉት ነገር ልንገራችሁ። እዚህ ቤት ውስጥ እያንዳንዱ ሰው አሁን ሳወራ የሚሰማኝ እያንዳንዱ ሰው ለብዙ ሚሊዮን ሰዎች መድኃኒት የሚሆን የሆነ ነገር በዛ ሰው ውስጥ አለ። የተቆለፉ ወደ ውስጣቸው የተመለሱ ግን ምንም አይነት ውጫዊ ኤፌክት የሌላቸው ሰዎች ደግሞ አሉ ከፍርሃት የተነሳ። አንዳንዶቹ ሰዎች ደግሞ ፍርሃትን እንደ ፊውል እንደ ነዳጅ ተጠቅመው የዚህን ዓለም መልክ የለወጡ ሰዎች አሉ። ፍርሃት ማለት ደስ የማይል አንዳንድ ጊዜም ደግሞ እጅግ በጣም ጠንካራ ኢሞሽን ሆኖ አሁን ካለው የባሰ ነገር ይመጣል ብለን ወይም ደግሞ አደጋ ፊት ለፊታችን ላይ አለ ብለን ስናስብ ያ የአደጋ አንቲሲፔሽን ጀነሬት የሚያደርገው ስሜት ነው። ሁለት ኢሞሽን ብቻ ነው ያለው። ወይ የፍርሃት ኢሞሽን ነው ያለው ወይ የፍቅር ኢሞሽን ነው ያለው። የፍርሃት ተቃራኒ ጀግንነት አይደለም። የፍርሃት ተቃራኒ ፍቅር ነው።